ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ለየት ባለ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው ፎሬክስ ትሬዲንግ ላይ ፓርቲሲፔት አድርጋችሁ ማች የሆነ ፕሮፊት ማግኘት የሚፈልጉ ሰዎች ከአሁን በፊት ቤዚክ የሆነ ስለ ፎሬክስ ትሬዲንግ ቤዚክ የሆነ ኖሌጅ ከሌላችሁ በዚህ ቪዲዮ የምታውቁት ነገር ይኖራል ብዬ አስባለሁ። ምንድነው መጀመሪያ ፎሬክስ ትሬዲንግ ስትገቡ ኖሌጅ ያስፈልጋል። እነሱን ኖሌጆች ደግሞ እናሰለጥናለን እያሉ በየዌብሳይቱ የሚለቁ ሰዎች ታማኝ የሆነ ኮርስ አይሰጡም። ይህንን ማወቅ አለባችሁ። ከዛ በተጨማሪ ደግሞ የፎሬክስ ትሬዲንግ ማርኬቱ በራሱ ዴይ ቱ ዴይ ቮላታይል ስለሆነ ተቀያያሪ ስለሆነ እሱም ተስፋ ሊያስቆርጣችሁ ይችላል ብዬ አስባለሁ። እሱንም አውቃችሁበት መግባት አለባችሁ። ከዛ በተጨማሪ ደግሞ ፎሬክስ ትሬዲንግ ማርኬት ላይ ፓርቲሲፔት ለማድረግ ሳይኮሎጂካል ስታቢሊቲ ያስፈልጋል። ምክንያቱም ማርኬቱ ቮላታይል ስለሆነ ዛሬ የነበረው ማርኬት ነገ ከሚሆነው ማርኬት ስለሚለያይ ስለሚቀያየር ምናልባት ዛሬ ኢንቨስት ያደረጋችሁት ነገር ነገ ላይ ሊወርድ ይችላል። እናንተም ልትበሉ ወይም ልትከስሩ ስለምትችሉ ይህንን አስባችሁበት መግባት አለባችሁ ማለት ነው። ነገ ብትከስሩ ከነገ በኋላ ኖሌጅ ካላችሁ ወይም እውቀቱ ካላችሁ ያን ማግኘት እንደምትችሉ አውቃችሁበት ነው መግባት ያለባችሁ። ኢንሾርት አብዛኛው ሰው ፎሬክስ ትሬዲንግ ጋምብል ነው ይላልና ጋምብል አይደለም። ፎሬክስ ትሬዲንግ ማለት ከስሙ እንደምንረዳው ፎሬን ካረንሲ ኤክስቼንጅ ማለት ነው። በተለያዩ ሀገራት መካከል ያሉትን ካረንሲዎች ተጠቅመን ወይም ትሬድ ማድረግ ማለት ነው። ለምሳሌ በዩሮ እና በዶላር መካከል ያለው ጋፕ ጠብቀን አይተን ወይም ፕሪዲክት እንድናደርግ የሚያግዘንን ኖሌጅ መጀመሪያ ሃርቨስት ካደረግን በኋላ እዛ ጋር ፓርቲሲፔት ብናደርግ ሊቀልልን ይችላል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ የምትገዟቸው ኮርሶች ምን ያህል ዩዜብል ናቸው ወይም ይጠቅማሉ ብላችሁ ማሰብ አለባችሁ ማለት ነው። ለምሳሌ አንዳንድ ሰዎች የሚሰጡት ኮርስ ቫልዩብል ያልሆነ ኮርስ ሊሰጡ ይችላሉ። ለምሳሌ እነሱ ሂደውበት ቫልዩብል የሆነ ነገር ሳያገኙ ሲቀሩ ተመልሰው የሰሩትን ስራ ወይ ደግሞ የለፉትን ልፋት ቫልዩ እንዲያገኙበት ስለሚፈልጉ ኮርሱን መሸጥ ይፈልጋሉ እና ያ ኮርስ ደግሞ ለእናንተ ላይ ጠቅማችሁ ይችላል። ስለዚህ የሚጠቅማችሁን ኮርስ መጀመሪያ መለየት አለባችሁ ማለት ነው። ዜን ከዛ በኋላ ኮንሲስተንሲ ያስፈልጋል። አውቃችሁ ነው መግባት ያለባችሁ። ዘጭ ኪሳራ ይኖረዋል፣ ዘጭ ትርፍ ይኖረዋል። አኮርዲንግ ቱ ፎሬክስ ትሬዲንግ ራሳችሁን አፕዴት እያደረጋችሁ ስትሄዱ አሪፍ የሆነ ፕሮፊት ልታገኙ ትችላላችሁ ማለት ነው። እዚህ ሶሻል ሚዲያ ላይ በተለይ ዩቲዩብ ላይ ስለ ፎሬክስ ትሬዲንግ ያወራሉ። አሪፍ የሆነ ስራ ነው፣ ገቡበት ይላሉ። ኢዚሊ የሆነ ፕሮፊት እንደምናገኝ አድርገው ነው የሚያቀርቡት። ግን በጣም ከባድ ሪስክ ያለው ስራ ነው። እናንተም እዚህ ዩቲዩብ ላይ የምታያቸውን ነገሮች አይታችሁ በስሜት መግባት የለባችሁም ለማለት ፈልጋለሁ። ምክንያቱም እዛ ጋር ለዩቲዩብ ሽቃላ ብለው ቀላል አስመስለው ቪዲዮ የሚሰሩ ሰዎች አሉ። እነሱም ሞክረው ሳይሳካላቸው ቀርቶ ቪዲዮ ይሰራሉ። ቪዲዮአቸው የሆነ እይታ እንዲያገኝ ስለፈለጉ እንጂ ሪል የሆነ ቫልዩ አይደለም እዛ ጋር የሚያቀርቡት ማለት ነው። ስለዚህ ይህን ፊልተር ማድረግ ያስፈልጋል ማለት ነው። አይ ሆፕ ከዚህ ቪዲዮ ብዙ ነገር እንደምትጠቀምበት ተስፋ አደርጋለሁ። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ይሁን። መልካም ቀን ለሁላችሁ።